እንድጋብዥን ሳይሆን ደስከኛ ነው እንጂ ቴንክ አያስፈልገኝም። አመሰግናለሁ። እንዴት መሰለ ከዚህ በኋላ ያለውን ነገር ከዚህ በኋላ ያለውን ነገር እንደነገርኩህ ነው። እሺ አርፈህ ራስህን ኑሮ ነው። አርፈህ ራስህን ላይፍ ቀጥል። ግን አሁን ሰላም ከሆነን አልቀረም። አርፈህ ራስህን ላይፍ ቀጥል። ቆፍጠን በል ወንዱ በቃ እንደ ሴት እዛም እዚህም እየሄድክ ወሬ አታውራ። ኧረ ሩታ እሺ ምንድነው ብታወራ በፍቅር ላይ አብሬ አይነት ዛሬ እያደበላለች ማዳመጥ ትችላላችሁ መሰለኝ አይደለ? ኖ ወሬው እንድብልቅልቅ አደረግሽ። ከዚህ ጋር ደስተኛ ነኝ። ሁለታችሁ አንድ ላይ ሞል እሺ በቃ የተመቸህን እየለቀምክ ማዳመጥ ትችላለህ። እንዴ ለምን አንቺ መጣሽ? አይ ምን አለ መሰለሽ ሩታ አሁን ግራ እያጋባሽ መጣሽ። ደስታሽን አይደል እንደ ገለሽልኝ። ጨርሻለሁ። በቃ ለማንኛውም አንዳንድ ፕሮግራሞች ሲኖሩ እንደዚህ እንደዋወላለን። ብቻ እንጻጻፋለን። በውስጥ እንጽፍልሻለሁ ወይ ደውልልሻለሁ። ችግር የለም ምንም አልፈልግም። እና እንደ ድሮዎቹ እሺ። አዎ በእናትህ በጣም ናፍቀኝ ነበር። እኔ ከጀርባዬ እንትን የሚል ናፍቀኝ ነበር። ከጀርባሽ አይደለም ከፊት ለፊትሽ ነው። ከዚህ በፊት ከጀርባሽ ምንም ያደረኩት ነገር የለም። ናፍቆቴ እንዳይመሽባችሁ ቁርሳችሁ እህቴ። መልካም ቀን ለማንኛውም የኔና ቴንክ ዩ። እሺ እንዳይደብርሽ ነው። እንግዲህ ሁሉንም ነገር አይታችኋል። ምንም ማለት አልችልም። ምንም ማለትም አልፈልግም። ፈጣሪ ይመስገን። እንግዲህ ከዚህ በኋላ ከህይወት ይወጣሉ ብዬ ተስፋ አደርጋለሁ። ምንም ቁም ነገር የሌላቸው ሰዎች ናቸው። ግን የተረዳሁት ነገር ላይክ እሱም እንደ ወንድ ቆፍጠን ብሎ የራሱን ኑሮ መኖር ከቻለ ይኑር። የኔን ስም ማንሳት ባይችል ደስ ይለኛል። ከዚህ በኋላ እኔ ህይወት ውስጥ ዝር ብለው ባይመጡ ስሜንም ባያነሱ ደስ ይለኛልና ሲቀጥል ደግሞ ቃልና ተግባሩ አንድ አይነት መሆን ቢችል ደስ ይለኛል። እኔም ወደ እነሱ ህይወት ዳግመኛ መመለስን አልፈልግም። ይሄን ይመስላል እንግዲህ ስለሁሉም ነገር ቴንኪው። እናንተንም አመሰግናለሁ። ሜቢ ያስደበርኳችሁ ያስከፋችሁ ሰዎች ካላችሁ በጣም ይቅርታ። በጣም